አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢድ ሙባረክ፣ እንኳን አደረሳችሁ ለመላ ውዴት እና ወንድሞቼ፣ ውድ የኢስላም ልጆች እና እንዴት ናችሁ? ውድ በሞላ ኢስላም እምነት ተከታዮች እንኳን አደረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ያው በጣም ዘገየን እንግዲህ ያው ኢዱ ትናንትና ነው። ነገር ግን ያው ስራም በዝቶብን ነበርና ትንሽ ያው እንኳን አደረሳችሁ አላልኩም እና አሁን እስኪ እንኳን አደረሳችሁ ልበል ብዬ ገባሁኝ። ያው ኢድ ነው 3 ቀን ድረስ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እንዴት አድርጎ ይዟችኋል? ኢድንስ እንዴት አድርጎ አሳለፋችሁ? ፏፏ ብላችኋል? አላህ እንግዲህ ለሀገራችሁ ያብቃችሁ። ወደፊት ደግሞ ቤተሰቦቻችሁ ጋር የምትወዱት ልጆቻችሁ ጋር እናት አባታችሁ ወንድም እህቶቻችሁ ጋር በሞላው ቤተሰቦቻችሁ ጋር የምታከብሩ ያርጋችሁ ላለውኝ እና ያው ምክንያቱም በሰው ሀገር ብዙም ደስታ የለም እና ያው እኛም እንግዲህ ምንም ማድረግ አንችልም። እሱ መልካም ነገር እስከሚሻልን ድረስ ስላለውኝ ማን ነው እንዴ እኔ ልብሱን ታይቀይሩ በስራ ተወጥሮ የዋለው ማን ነው ማለት ነው። እኔ አሁን ትናንትና ዝም ብዬ በስራ ተወጥሬ ነው የዋልኩት ማለት ነው። ተወጥሬ ያልኳችሁና ያው እንግዲህ ደሞ ምኑንም በካሳጨ ማለት ነው የዋልኩት። ስጋ መቁረጥ አለ ምናምን በቃ ምን ልበላችሁ፣ ምን ታረጉታላችሁና አላህ እንግዲህ ያው ምንም ማድረግ አንችልም እላችኋለሁኝና እንዴት አድርጋችሁ አሳልፋችሁ? ባጃዛ ነው ያሳልፋችሁት ወይስ እንደኔ ሰው ቤት ነው ያሳልፋችሁት? እኛ ግን ያሳልፍነው ያው በሰው ቤት ነው። ያውን ብለን ስንለፋ ስንከራተት ነው የዋልኩት ያመሸሁት ማለት ነውና እናንተስ ጋር እላችኋለሁኝ አብሽሮ አላህ ለሀገራችን በሰላም ያስገባን የከርሞ ሰው ይበለን እላችኋለሁ። በጣም ኢድ ግን በጣም ይከፋል ሰው ሀገር። ነገር ግን አላህ ደግሞ አልሐምዱሊላህ ማለት አለብን። ናም ወይ ቅርታ ያው መቼም ሰው ቤት ነው እና ጀራስ እያደረጉ ነው። ለዛ ነው እላችኋለሁኝ እና እንዴት ናችሁ? ታዲያ ደህና ናቸው ወይ? አብሽሩ፣ አይዟችሁ፣ በርቱ። አላህ ደግሞ መልካም ነገር እስከሚያመጣልን ድረስ አላህ ያበርታን እላችኋለሁ። አላህ ያጠንክረን፣ የርፈት እንጀራ ይስጠን እንጂ ያው የሰው ቤት በጣም ከባድ ነው እና እንዳይከፋችሁ ማለት ነው። እንደኔ በሰው ቤት ያከበራችሁ እንዳይከፋችሁ፣ አይከፋንም። ዋናው ጤና ነው። የሰው ልጅ ጤና ተሆነ ሁሉም ነገር ቀላል ስለሆነ እና አብሽሩልኝ እላችኋለሁ። እንዲያው ሰላም ልበላችሁ ብዬ ነው። አላህ እንግዲህ የርፈት እንጀራ ይስጠን፣ የማታ እንጀራ ይስጠን እላችኋለሁ። እና ብቻ ያው የሰው ቤት ትንሽ ይከብዳል፣ ግን ሀምዲ ነው የምንለው። ለምን ብትሉ ስንት ሰው አለ መሰላችሁ? ስንት ሰው አለ ወላሂ። እና ሀምዲ በሉ፣ አብሹራ ይዟቸው ማለት ነው። እዶቹ እዳችኋለሁ፣ አክብራችኋለሁ። እንዲያታስቡ እንዲያትጨነቁ። እኛም ደግሞ የዛሬ አመት ቤተሰቦቻችን ጋር የምንወዳቸው ጋር ማለት ነው ፏፏፏፏ ለምን ያርገን እንላችኋለሁኝ። መታገስ ጥሩ ነው። ቢበዛም ፈተና መልካም እያሰቡ በንጹህ ህሊና ይባላል። ስለዚህ እንዲያታስቡ ብዬ ነው ማለት ነው የምወዳችሁ እና ወዳችኋለሁ፣ አከብራችኋለሁኝ። ፈታ ዘና እያላችሁ እና ደህና አደሩልኝ፣ ደህና አምሹልኝ። መልካም የኢድ ጊዜ ይሁንላችሁ፣ ደህና የምታሳልፉ ያረግላችሁ ብዬ እላለሁኝ እና አብሽሩ።